ዛሬ አንድ ጥያቄ ልጠይቃችሁ። ስልካችሁን ለ5 ደቂቃ ማስቀመጥ ትችላላችሁ? ኦብቪየስሊ የሁላችንም መልስ አዎ ማስቀመጥ እንችላለን ነው። ግን እውነታው ያ አይደለም። እውነታው እኛ ከምናስበው በላይ የራቀና በጣም የገዘፈ ነገር ነው። ታዲያ ቲክቶካችንን ለ5 ደቂቃ ብለን ወይም ደግሞ ለሆነች ያክል መኪና መንገድ ብለን የከፈትነው ቲክቶካችን ለአንድ ሰዓት ሲያስቀምጠን ይህ ልምድ እየገዘፈ እየተለቀ ነገራቶችን ወደ አላስፈላጊ ወይም ደግሞ ወደማይሆን ነገራቶች እየወሰደ ይገኛል። ቶት ኦብቪየስሊ ስለ ሶሻል ሚዲያ ሱስ ነው ወይም ደግሞ ሶሻል ሚዲያ እንዴት ነው ሱስ ሊሆንብን የሚችለው የሚለውን ነገር ነው ይዤላችሁ የመጣሁት። ከመጀመሪያው እንነሳ። ሶሻል ሚዲያ ሱስ ይሆናል ከሚለው እንነሳ ማለት ነው። ደግና ሶሻል ሚዲያ ሱስ አለበት አንድ ሰው ሲባል ምንን ሲታይበት ወይም ሲያካት ነው የሰውዬ እንትን አለበት የሶሻል ሚዲያ ሱስ አለበት ብለን የምናወራው ማለት ነው። ስልክን ያለ ማቋረጥ መፈተሽ፣ ምንም ነገር ሳይኖር፣ ምንም ተጨባጭ ነገር፣ ምንም ኖቲፊኬሽን ሳይኖር ስልክን ከመጠን በላይ መፈተሽ። አንዳንድ ሰዎችን አስተውላችሁ ከሆነ ከእናንተ ጋር እያወሩ ስልካቸውን ያያሉ። ከዛም ኖርማሊ ያስቀምጠው ትንሽ ደቂቃ ያወራችሁና ድጋሚ ስልካቸውን ይፈትሻሉ። እንደዚህ አይነት ሰዎች ሶሻል ሚዲያ ሱስ አለባቸው ወይም የሱሱ ተጠቂ ናቸው ይባላል። ለምን እንደዛ አልኩኝ? በጣም ብዙ ጊዜ እኔም ማጋጥሙኝ ስለሚያውቅ ነው። ከኔ ጋር እያወራ በትክክል ስለ ስራም ሊሆን ይችላል፣ በቃ ስለ ኤኒቲንግ እያወራን ስልኩን ከፍ ያደርጋል። ያ ማለት ለኔ በኔ ፐርሰናል ነገር ምንድነው ማስበው ያ ሰውዬ ትኩረት እየሰጠኝ አይደለም። ስለዚህ ወይ ማወራው ነገር አልተመቸውም ወይ ደግሞ እኔ አልተመቸውትም። በቃ እነዚህ ነገር ነው ምቾት ማይሰማው ሰው ነው ብዙ ጊዜ የሚለው ነገር። ግን ሱስ ነው ማለት በቃ የጫት ሱስ እንዳለው፣ የሲጋራ ሱስ እንዳለው፣ የመጠጥ ሱስ እንዳለው ሶሻል ሚዲያም ሱስ አለበት። በቃ ሁሉም ሰው ሶሻል ሚዲያ በሚባል ደረጃ ሱስ አለበትና ያ ሱስ ነው በቃ አያሳርፉም። 10 ነው ስልኩ የሚፈትሸው። የሶሻል ሚዲያ ኖቲፊኬሽን በየጊዜው መመለስ። ለምሳሌ ብዙ ጓደኛ ማሞች ሶሻል ሚዲያ ላይ ማይታችሁ ልታቁ ትችላላችሁ፣ ወይም ደግሞ ሶሻል ሚዲያ ላይ የምታተኩሩ ከሆነ በደንብ ታቁታላችሁ። ይሄን ነገር ለቤስት ፍሬንዳቸው የሆነ ቪዲዮ እንዳዩ ሼር የሚያደርጉ ሰዎች ምናምን በቃ ኢንቦክሳቸው በፍሬንዶቻቸው የተሞሉ ልክ እንደ ቴሌግራም ቲክቶክም ላይ ኢንቦክስ የሚላላኩ ሰዎች ወይም ኖቲፊኬሽን የሚበዛባቸው ሰዎች አንደኛ ተጠቂ እነሱ ናቸው። ለምን እንደዛ አልክ? አንደኛው ሶሻል ሚዲያን እንደ ቪዲዮ ኮንሱምነት ይጠቀማሉ። ሁለተኛው እንደ ቻት ቦት ይጠቀሙታል። በቃ ቻት እያደረጉበት ነው። ስለዚህ ለምንድን ነው ከሶሻል ሚዲያ ማይወጡት? በቃ ሱሰኛ ሆነዋል ማለት ነው። ስለዚህ 10 ጊዜ ያንን ኖቲፊኬሽን የሚያዩ ሰዎች ወይም ደግሞ የሚመልሱ ሰዎች የዛ አዲክሽን ተጠቂ እንደሆኑ ምልክት ነው። ወይም ደግሞ ሶሻል ሚዲያ ዲፋይን ሱስ ሲባል ዲፋይን የሚደረገው በዚህ አይነት መልኩ ነው። ኖቲፊኬሽን በየጊዜው የሚመልሱና የሚልኩ ሰዎች አንደኛው ተጠቂዎቹ ናቸው ማለት ነው። ሶስተኛው ደግሞ 5 ደቂቃ ብለን ሶሻል ሚዲያ እንገባና 2 ሰዓት 3 ሰዓት መንቆይ ሰዎች ወይም ደግሞ ይሄ የስክሪን ታይማችን በጣም ረጅም የሆናችሁ ሰዎች የሶሻል ሚዲያ ሱሰኛ ተጠቂ ናችሁ። በቃ እንዴት ነው? አንዳንድ ሰው ካያችሁት ትንሽ ሰዓት ይልና ገብቶ በጣም ብዙ ታይሞችን እዛው ውስጥ አሳልፎ ይወጣልና እንዴት ነው እንደዚህ የሚቆየው ብዬ አስብ ነበር። ብዙ ሰው እኔ ትንሽ ስክሮል ካረኩ በኋላ ይጨንቀኛል። አክቹአሊ እኔ ማየው ነገር ምንድነው ፎሎ ያረኳቸው ይሁን ትንሽ ሰዎች አሉ። እነዛ ሰዎችን ነው ማየው። ምን ቀን እንደሚለቁ አውቃለሁ። ምን ነገራቶችን ማየት እንዳለብኝ ማውቃለሁ። ኮንሱም ማድረግ ያንን ብቻ ነው። እናንተ ግን 5 ደቂቃ ብላችሁ 2 ሰዓት መቀመጥ ማለት በጣም አዲክሽን አለባቸው ማለት ነው። ሶስተኛው ደግሞ ስልክ ከሌለ ይጨንቃቸዋል። ሱሰኛ የሆኑ ሰዎች ሶሻል ሚዲያ ሱሰኛ እንደሆነ የምታውቁበት መልኩ ስልኩ ከሌለ ይጨንቋል። ከናንተ ጋር ማያወራም ስልክ እንትን ብሎ ኢቭን በዚህ ሰሞን አያየው ነበር። ስልኬ ተበላሽቶ ስልክ ቤት ነበርኩኝና አረ ስልኬን ስራው በእናት ማታ መተኛበት የለም ሲል ሰሞትና እንዴት ነው ነገሩ? ይሄ ነገር አልጋም ሆነ እንደ ስልክ እያልኩኝ ነበር። በቃ አንዳንድ ሰው ተኝቶ ስክሮል ካላረገ ወይ ተኝቶ ፊልም ካላየ በቃ አይሰራም። እና እንደዚህ አይነት ሰዎችም አጋጥሞኛልና እነዚህ እንትኖች ምልክቶች ካሉባችሁ ሶሻል ሚዲያ ሱሰኛ ወይም አዲክሽን ውስጥ ገብታችኋል። አስኪም ደረጃ ላይ
ሊደርስ ይችላል ይሄ ነገር እና በአጭሩ እንዴት ነው መቋጨት የምንችለው? እንዴት ነው ማስተካከል የምንችለው? እንዴት ነው ከሶሻል ሚዲያ ሱስ ወጥተን እኛ የምንፈልገውን አላማ ወይም ደግሞ ይሄ ስክሪን ታይማችንን ቀንሰን ፍሪ የሆነ ታይምን እንዲሁም ደግሞ ፍሪ የሆነ አይምሮን እንዴት ነው መጎናጸፍ የምንችለው የሚለውን እያንዳንዱን ስቴፕ ባይ ስቴፕ በዚህ ቪዲዮ ምሰራላችሁ ይሆናል። ስለዚህ ሰብስክራይብ እያደረጋችሁ ተከታተሉን። ላይክ በማድረግ ቪዲዮውን ጀምሩ። ሶሻል ሚዲያ እንዴት ነው ሰዎችን ጠምዶ የሚይዘው? ይሄን ነገር መጀመሪያ ማወቅ አለብን። ለምን ይዘናል? ለምን አስፈላጊ ሆንን? ለምን የኛን አይምሮ ሊቆጣጠር ቻለ የሚለውን ነገር በሶስት ስቴፖች ከፋፍዬ ላሳያችሁ። አንደኛው ሾርት ቪዲዮ መሆኑ ነው። ማለትም ታይሚን አይወስዶም ብላችሁ እንድታስቡ ነው የሚያደርጓችሁ። በጣም ሄደ ከተባለ የቲክቶክ ቪዲዮ 1 ደቂቃ ነው። 1 ደቂቃ ምንም አይደለም ብላችሁ የምታስቡ ሰዎች አላችሁ። ወይም ደግሞ 1 ደቂቃ ህይወቴ ላይ ዳዝ ማተር የምትሉ አይነት ሰዎች አላችሁ እና አንድ ደቂቃ በጣም 30 ሰከንድ መሆኑ ምናምን ቶሎ ነገራቶችን አይተን ተደስተን እንድናልፍ ወይም ደግሞ ይሄ ምንድነው አጭር ቪዲዮ ኮንሱም እንድናደርግና አይምሮአችን ቶሎ ፈጣን ኢንፎርሜሽኖችን ያገኘ ይመስላልና እናንተም በዛ ኢነርጂያችሁ ቡስት ስለሚሆን አጫጭር ነገራቶችን ኮንሱም ስታደርጉ ያ ነገር እየጠመዳችሁ እያያዛችሁ እርካታ እያደረገላችሁ ነው የሚሄደው። ሁለተኛው ነገር ደግሞ ዶፓሚን ነገር ነው። ዶፓሚን ምንድነው? በቃ ዶፓሚን የሚባለው ይሄ ሰውነታችን ሆርሞናችን የሚያመነጨው ይሄ የደስታ ጊዜያዊ እርካታ ፈገግታ ምንድነው የሰዎችን ህይወት በማየት ምንደሰተው አይነት ዶፓሚን ይባላልና ዶፓሚናችንን በጣም በእጥፉ እንዲረጭና እንዲጨምር ያደርጋልና ያ ዶፓሚን ደግሞ ሁሉ ጊዜ ከሱ ጋር አታችመንት እንድትሆኑና ሁሉ ጊዜ ደስተኛ እንድትሆኑ ነው የሚፈልገው። ምክንያቱም ባለፈው ቪዲዮም ላይ ሰርቼላችሁ አለው አይምሮአችን የኛን ደስታ በጣም ነው የሚፈልገውና በተከታታይ ደስታን ማግኘት ይፈልጋል። እናንተ እንድትደሰቱ እናንተ እንድትስቁ ይፈልጋል። ስለዚህ ያ ነገር ጠምዶ ይዛችኋል ማለት ነው። ሶስተኛው ደግሞ ላይክ እና ኖቲፊኬሽን ነው። ማለት ላይክ እና ኖቲፊኬሽን ማለት ላይክ የምታረጉት ነገር ወይም ደግሞ የምትወዱትን ነገር ሲመጣ ብዙ ጊዜ ላይክ ታደርጋላችሁ። ከጓደኞቻችሁ ጋር የምትላላኩት ፎቶም ቪዲዮም ሼር የምትደራረጉት ያ ኖቲፊኬሽን እናንተን ጠምዶ ይዛችኋል ወይም እንዳትወጡ ከሶሻል ሚዲያ እንዳትርቁበት ነው የሚያደርገውና ያ የምትጫኗት ላይክ በተን ያ የምትጫኗት ሼር ወይም ደግሞ ገብታችሁ ኢንቦክስ ላይ የምታወሩት ፎቶ የምትላላኩት ቪዲዮ የምትላላኩት የምትቀላለዱት ያ ከዛ ውስጥ እንዳትወጡ ያደርጋችኋል ማለት ነው። ታዲያ ምን ጉዳት አለው ይሄ ነገር? አሁን ወደ ዋናው ስቴፕ እየሄድን ነው። ማለት አንድ ዶክተር ከማከሙ በፊት ስለ ህመሙ ይጠይቃል። ከዛም ህመሙ እንዴት እንደሚፈጠር ይነግራችኋል። ከዛም ማደንዘዣ ይሰጣችኋል። ከዛም ህክምናው ነው የሚደረገው። አሁን ስቴፕ ባይ ስቴፕ እንደሱ ነው እየሄድን ያለ ነው። ታዲያ ምን ጉዳት አለው? ምንድነው ጥፋት የሚሆነው? ወይም ደግሞ ምንድነው እኛ ህይወት ላይ ሉዝ እያደረግን ያለ ነው ሶሻል ሚዲያ በማየታችን የሚለው በጣም አሪፍ ጥያቄ ነው። ይሄን ልመልስላችሁ። ችግር መሃል አንደኛው ጊዜ ማጣት ነው። ጊዜ ማጣት እንዴት ነው ማጣው? ለቲክቶክ ሰዓት እያገኘው እንዴት ነው ለነገራቶች ጊዜ ማጣው? እንዳልኳችሁ መጀመሪያ መግቢያ ላይ 5 ደቂቃ ብላችሁ 2 ሰዓት የምትቆዩ ሰዎች 3 ሰዓት የምትቆዩ ሰዎች ደግሞ አታውቁትም። ከአንዱ ስትሄዱ ለምሳሌ በዚህ ሳምንት ፋይት አለ አይደል? ኢትዮ ፋይት ናይት የሚያዘጋጀው የቦክስ ውድድር አለ። የቦክስ ውድድሩ ፌስ ቱ ፌስ ነበራችሁ አይደል? የዛ ጊዜ ሶሻል ሚዲያ እንዳለ ያወሩትን እየቆራረጠ ፖስት እያደረገ ነበር። ከአንዱ ስትሄዱ እንትና ጆኒ እንደዚህ ተናገረ፣ ሴዶ እንደዚህ ተናገረ እያላችሁ ከአንዱ ስትሄዱ ስንት ሰዓት ፈጅታችኋል? ኦነስት ለመሆን ሶሻል ሚዲያ በጣም ብዙ ጊዜ አቴንሽናችሁን የሚይዝ በጣም በርካታ ኮንተንቶች አሉት። አንዱ ከሚስቱ ጋር ይፋታል፣ አንዱ ከሆነ ነገር ይፋታል፣ አንዱ ከእንትን ጋር ይፋታል። ለምን? የእናንተን አቴንሽን ለመያዝ። የምር ተጣልተው ነው ወይስ የምር ሰውየው ቸግሮት ነው ወይስ የምር በሃይማኖት ተጋጭተው ነው? እዛ ጋር የእናንተን ትኩረት ለመያዝ እናንተ በማያገባችሁ ነገር ገብታችሁ ኮሜንት ጽፉ። እናንተ በማያገባችሁ ገብታችሁ ላይክ ስታረጉ ሼር ስትደራረጉ ከዛም በኋላ
ነገራቱን ጋለ ሲል እናንተም አብራችሁ እየጋላችሁ እንትን እያላችሁ እየወጣችሁ እየወረዳችሁ 2 ሰዓት 3 ሰዓት ትቆያላችሁ። ማክሲመም 5 ደቂቃ ብላችሁ የገባችሁት። ስለዚህ ጊዜ ማጣት ይፈጠራል። የዛ ጊዜ ስራችሁን በስትክክል አሰሩ፣ ጊዜ ማጣት ይፈጠራል። ሁለተኛው ደግሞ የሚሆነው ወይም ደግሞ ጉዳት ነው ብዬ ማስበው ትኩረታችሁን ታጣላችሁ። ይሄ በእኔ ላይ የተፈጠረ ሰዎች ላይ ያየሁት ኢቭን ሶሻል ሚዲያም ስጠቀም ማየው ነገር ነው። ይሄ ምንድነው ትኩረት ታጣላችሁ። ለምን ነው ትኩረት የምታጡት? ለምትሰሩት ስራ በጣም ነበር ዝንጉ የሆንኩት። ሶሻል ሚዲያ በጣም አዲክሽን ሆኜ ጠዋት ስነሳ ማታ ቀን ልረፍ እሱን ነበር የምጠቀመው። ከዛም ትኩረት መበታተን ጀመረ። የምሰራው ስራ ኮንተንት መስራት አቃተኝ፣ ቪዲዮዎችን ኤዲት ማድረግ አቃተኝ፣ ቪዲዮ መቅረጽ አቃተኝ። ዩቲዩብን ለብዙ ጊዜ ሳልቀርጽ ቆየሁኝ። የሶሻል ሚዲያ አዲክሽን በጣም ከባድ ነው ከምታስቡት በላይ እና ትኩረታችሁን ስታጡ ደግሞ የመርሳት ችግር ነው የሚፈጠርባችሁ። ማለት በጣም ብዙ እንትኖችን ኒውሶችን የእንትኖችን ፕሮፓጋንዳዎችን ምናምን ሲጫንባችሁ ይልና አእምሮአችሁ ከሚችለው በላይ እንደዚህ ይሸከማል። ከዛም በኋላ ዋና ነገራቶችን ይረሳና ቀን ሙሉ ያያችሁት ቪዲዮ የእንትናን ቪዲዮ አየው ምናምን ስትባባሉ ትውላላችሁ። ይሄ ነው የሚፈጠረው። ይሄው ደግሞ የትምህርት ፍላጎት መውረድ ነው ወይም ደግሞ የትምህርት ውጤታችሁ መውረድ ነው። እንዴት ነው የትምህርት ውጤታችን የሚወርደው ካላችሁኝ፣ ተማሪ ከሆናችሁ አሁን ላይ የምትማሩ ከሆነ ማለቴ መጽሐፍ የምታነቡ ከሆነ ዩቲዩብ ላይ እየገባችሁ ኮርሶች የምትወስዱ ከሆነ ሶሻል ሚዲያ በጣም ከባድ ነው የምለውበት ፓርት። እኔ ዩቲዩብ ማየት ያስጠላኝ ነበር። እስከ የሆነ ሰዓት ላይ ዩቲዩብ አላይም ነበር። ሎንግ ፎርም ቪዲዮዎች ያስጠሏችኋል። በቃ ቲቪ ማየት ያስጠላችኋል፣ ዩቲዩብ ማየት ያስጠላችኋል፣ ኮርሳችሁን ማየት ያስጠላችኋል። የመንጃ ፍቃድ ፈተና እየተማራችሁ ሎንግ ፎርም የሆነ ቪዲዮዎችን አታዩ፣ ያስጠላችኋል። እና ሾርት የሆነ ነገር ነው የምትፈልጉት። አይምሮአችሁ ያንን ይፈልጋል። ትምህርት ቤትም ስትሄዱ ፊዚክስ አስተማሪ ስለሆነ እያወራ እናንተ ሶሻል ሚዲያው ነው እያጠነጠናችሁ የምትሉት። ትምህርት በቃ ሰውነታችሁን የሚገነባ ነገር ትምህርታዊ ነገራቶችን አትፈልጉም። ሾርት የሆኑ ነገራቶች በጣም ነው ደስ የሚሏችሁ። ስለዚህ ይህ ነገር ደግሞ በጣም ከፍተኛ ጉዳት ያመጣል። አሁንም ድረስ እኔ ዩቲዩቦችን ሙሉ መጨረስ ይከብደኛል። አዲክሽኑ በጣም ሃይ የሆነ አዲክሽን ነው የሚፈጠርባችሁ። ሶስተኛው ደግሞ የሥራ ወይም የፈጠራ ምርታማነታችሁ ይቀንሳል። አሁን ክሬቲቭ ማርኬቲንግ ላይ ከሆናችሁ ወይም ክሬቲቭ የሆኑ ነገራቶችን ማሰብ የምትፈልጉ ከሆነ ክሬቲቭ የሆኑ ነገራቶችን መስራት የምትፈልጉ ከሆነ ከሶሻል ሚዲያ መራቅ አለባችሁ። እንደሚያበላሽ የሥራ ፍላጎታችሁን እንደሚያጠፋው የሥራ ኢነርጂያችሁን ሙሉ ለሙሉ ዳሜጅ ነው የሚያደርገው። በቃ መስራት አትፈልጉም። ሶሻል ሚዲያ መግባት፣ መጠቀም፣ መሳቅ፣ ማውራት ከዛም በኋላ ታክሲ ውስጥም ስለ ሶሻል ሚዲያ ስለ ኢንፍሉዌንሰሮች ማውራት ይሆናል ስራችሁ። ያ ነገር በጣም ትልቅ ጉዳት አለው። ሶስተኛው ደግሞ የእንቅልፍ ሰዓት መበላሸት። አሁን ብዙዎቻችን አብሶ ደግሞ ፊልም ቤት በነበረኝ ሰዓት ወይም ፊልም ቤት በሚሰራ ሰዓት ማቆይ የነበረው ምንድነው ብዙዎቹ ሌሊት አይተኙም። ስልኬን በዚህ ሰሞን ላሰራው ይጄ ነበረ። ኢቭን ሌሊት ለመተኛት ስልካቸውን ይፈልጉታልና ሌሊት ብዙ ሰው ቲክቶክ እያየ ኢንስታግራም እየተጠቀመ ቴሌግራም ላይ እየተላለካ ነው የሚያመሸው። ዋት ሌሊት እኔ ኤዲት እያረኩኝ ነገራቶችን ፊገር አውት ለማድረግ ጊዜ ያጣላችሁ መጽሐፎች ለማንበብ ምናምን ነው ሰዓት ማይለኝና እሱንም ሆኖ እንደዚህ ያልኩኝ ነው ሌሊት መሰራውና እንዴት ነው ሰው 2-3 ፊልም አስጭኖ ገብቶ አይቶ ምናምን ሌሊት 11 ሰዓት ምናምን መተኛት? ዋት ለምን ያውላ? ከዛስ ቀን 6 ሰዓት ምናምን እንደዚህ ያለ ወይ ደግሞ 2 ሰዓት ምናምን እንደዚህ ያለ ወደ ስራ ከዛስ ፕሮዳክቲቭ ቀን ሊያሳልፍና አያሳልፍም። ያሰውይ ነቃ ያለ ቀን አያሳልፍም። ይታወቃል። ታውቁታላችሁ፣ እናንተም የምታዩ ሰዎችም ታውቁታላችሁ። ስለዚህ የእንቅልፍ ሰዓት ማበላሸቱ ነው ጉዳቱ። እነዚህ 5 ነገራቶች ጉዳት ናቸው። በቃ በሶሻል ሚዲያ ዓለም በጣም ሱሰኛ አዲክሽን ስትሆኑ ማለት። ታዲያ መፍትሄው ምንድነው ትለኛለህ? ተባረክ ካላችሁኝ መፍትሄው
በጣም ቀላል ወይም ደግሞ አንድ ሰው ተነስቶ ከመሬት ተነስቶ መስራት የሚችላቸው ነገራቶች ናቸው መፍትሄው። አንደኛው ነገር ስክሪን ታይማችሁን ቀንሱት። ስክሪን ታይማችሁ 14 ሰዓት 17 ሰዓት 1 ሰዓት 2 ሰዓት ከሆነ ቀንሱት። ታይም አበጁለት። ለምሳሌ ሶሻል ሚዲያ አትዩ አልላችሁ፣ ዘመኑ ግዴታ ማየት አለባችሁ፣ ግን ደግሞ ታይም ይኑር። አሁን ጠዋት ላይ ማንኛውም ሰው እንዲገባ አልመክርም እኔ። አይምሮ ገና ሲነቃ ምናምን ሶሻል ሚዲያ ከፍተህ ምናምን አይተህ ከዛም አይምሮ ያንን ሶሻል ሚዲያ ሲያጠነጥን ይውልልሃል። ምናልባት ከሰዓት ከ7 ሰዓት እስከ 8 ሰዓት ባለው ቢያይ፣ ማታ ከ12 ሰዓት እስከ 1 ሰዓት ባለው ቢያይ በቂው ነው ሰውየው። እሱንም ደግሞ ወይ 30 ሚኒት ወይ ደግሞ 1 ሃወር በቃ በዛ ሰዓት ብቻ መታየት አለበት። ያንን ሰዓት ደግሞ መቆጣጠር የምትችሉት ምንድነው? ስልካችሁን ወይም ደግሞ ይሄ ቲክቶክ የሚባለውን አፕ በሌላ ስልካችሁ ወይም ደግሞ እቤት በሚውለው ነገራችሁ ወይ በፒሲያችሁ አድርጉት። አካውንትም ካላችሁ ማለት ነው። ስልካችሁ ላይ ምንም አይነት ሶሻል ሚዲያ አይኖር። ከዛም እየቀነሳችሁ ትመጣላችሁ። ወይ ደግሞ ምንም አካውንት ከሌላችሁ ሶሻል ሚዲያ ላይ ፖስት የምታደርጉበት ደልቱትና ቀን 7 ሰዓት ላይ ታወርዱታላችሁ። እስከ 8 ሰዓት አይታችሁ ድጋሚ ተደልቱታላችሁ። ከዛም ማታ 12 ሰዓት ታመጡታላችሁ፣ ታወርዱታላችሁ። እስከ 1 ሰዓት አይታችሁ መዝጋት። በቃ ይሄ ስክሪን ታይማችሁን በጣም እንድትቆጣጠሩ ያደርጋችኋል ማለት ነው። ወይ ደግሞ አላርም መጠቀም፣ ልክ ሶሻል ሚዲያ ስትገቡ እንዲጮህ አፖች አሉ፣ በጣም ብዙ አፖች እንደዚህ የሚያደርጉ። ስለዚህ እንደዛ ማድረግ ይቻላል ማለት ነው። ሁለተኛው ደግሞ ኖቲፊኬሽንን አጥፋ ሚንስ ሶሻል ሚዲያ ላይ ኢንቦክስ ላይ የምታወሩትን ነገር ቀንስ። የኢንስታግራም ኖቲፊኬሽን፣ የፌስቡክ፣ የቲክቶክ አጥፋቸው እንዳለ እንዳይመጡልህ ፊት ለፊት አድርጋቸው። ዳታም ስታበራ እንዳይመጣ ወይም ዋይፋይ ስታበራ እንዳይመጣ አድርገው። ከዛም በኋላ ሰላምህን እያገኘህ ትመጣለህ። ምንም አይነት ኖቲፊኬሽን ከሌለው አንተ አይምሮህን የሚወሰውስብህ ወይም ደግሞ የሚያበላሽብህ ነገር የለም። ሶስተኛው ደግሞ ስልክህን ከአልጋህ አርቅ። ባለፈው ስለ ልምድ ፓወር በሰራሁት ነገር አጠገባችን ያለውን ነገር እንስባለን ወይም ደግሞ ሎፍ አትራክሽን ይሰራል ብዬ ነበርና አልጋችሁ ላይ ስልካችሁን አታድርጉት። ከቻላችሁ ራቅ አድርጋችሁ ተኙ። ምናልባት መኝታ ቤት ከሆናችሁ እናንተ ሳሎን አድርጋችሁት ለመተኛት ሞክሩ። ፊት ለፊታችሁ መጽሐፍ ምናምን ወይ ደግሞ እንትን ፒሲዎችን በማድረግ ምናምን ወይ መጽሐፍ ቅዱስ ወይም ቁርአን ሊሆን ይችላል አድርጋችሁ ተኙ። ከዛም ያ ነገር እንትናችሁን ቡስት እያደረገው ይመጣላችኋል ማለት። አራተኛው ደግሞ መጽሐፍ አንብብ። መጽሐፍ ስታነብ ባይዘው ከመጽሐፍ ጋር ፍቅር ይዛል። መጽሐፍ ፍቅር የሚያስይዙ አይነት እንትኖች መጽሐፎች አሉ። ለምሳሌ እኔ በጣም ወደው 20/80 ሩል የሚባለውን ነገር ወይም ቢዝነስ ላይ በጣም የሚጠቅማቸው መጽሐፍ እዚሁ ሪኮመንድ ጀመርኩኝና መጽሐፍ ማንበብ ጀምር። መጽሐፍ ስታነብ በጣም ብዙ ነገሮችን ታውቃለህ። ከመጽሐፍ ጋርም ፍቅር ይዛል። አምስተኛው ደግሞ ምንድነው? ስፖርት መስራት ጀምር። ስፖርት ስትሰራ ሰውነት አይምሮ የሚፈልገው አዲስ ኢነርጂ ወይም አዲስ ገጽታን አዲስ ሰውነትን በቃ አንተ የምትወዳደረው ከሰውነት ጋር ከቅርጽህ ጋር ይሆናል። ወይም ደግሞ ይሄ ምንድነው ከሰዎች ጋር ኮምፕሌን ለማድረግ እንደደረስክ አድርጎ ነው አይምሮህን የሚል ከመሸማቀቅ ወደ ራስ መተማመንነት ከፍ ስለሚያደርግ ስፖርት መስራትንም አደራ እልሃለሁ። ስድስተኛው ደግሞ ግብ ይኑርህ። ግብ ይኑርህ ማለት አሁን ለምሳሌ እዚች ጋር ይታያቸው አላውቅም እንትን ፕላን አለ፣ የስራ ፕላን ማለት ነው። በዚህ ቀን እንደዚህ አደርጋለሁ፣ ይሄን ስራ እሰራለሁ፣ ይሄን ይሆናል። ዊክሊ ፕላን አለ፣ መንዝሊ ፕላን አለ፣ 1 ይር ፕላን አለ፣ 2 ይር ፕላን አለ፣ 5 ይር ፕላን አለ። እና እነዚህ ነገራቶች ላላሳካቸው እችላለሁ፣ ግን ፕላኔ ናቸው፣ አላማዬ ናቸው። ኢንሻአላህም ደግሞ አይዲዩ ነገራቶችን እንደማረጋቸው ማለት ነው። ስለዚህ በዚህ መልኩ አላማ ካለ
ይሄ ሶሻል ሚዲያ የምትጠቀምበትን ታይም ቀንሰ ወደ ስራ ወደ አላማ ቡስት ማድረግ ትጀምራለህ ማለት ነው። የሚያደርጉት ወይም ከዚህ ቪዲዮ መውጣበት ደግሞ ሶሻል ሚዲያ አሁን እንደሰራውልህ ጠላታ አይደለም። በጣም ብዙ ሰዎች በሶሻል ሚዲያ ላይፋቸውን እየቀየሩ ነው። እኔም ሶሻል ሚዲያ ማርኬቲንግ ዙሪያ ነው የምሰራው። ሶሻል ሚዲያን እጠቀማለሁ። በጣም ከሚጠቀሙ ሰዎች መሀል ነኝ። ግን እንዳልኩ ደግሞ ሰዓቶች አሉኝ የምገባበት። ኮንተንቶችን ግዴታ ኮንሱም ማድረግ አለብኝ፣ ምክንያቱም መማር እፈልጋለሁ። ሁለተኛው ደግሞ ኮንተንቶችን ፕሮዲዩስ መደረግ አለባቸው ከጊዜያቱ ጋር እኩል። ዛሬ ምን ተፈጥሯል፣ አዲስ ነገር ምን ሆኗል፣ ሶሻል ሚዲያ ማኔጅ ላይ ምን ልጨምር፣ እንዲሁም ደግሞ የተለያዩ ቢዝነሶች ላይ ምን አዳርጋለሁ፣ ዜናዎችን ሁሉንም ነገር ማየት አለብኝ። ግን ያንን ማየው በተመረጡ ሰዎችና ፎሎ በማድረጋቸው ሰዎች ነው። ሶሻል ሚዲያ ሀወሬ ስንት ነበር? 2 ሰዓት ነበር የኔ ማለት ነው። እና አሁን ወደ 1 ተኩል ወርዷል። አሁን ተኩሉን አሻሽዬው 1 ሀወር ለማድረግ እየጣርኩ ነው እኔ ማለት ነው። እና ብዙ ጊዜ ትራንስፖርትም ላይ ሂጃለሁ፣ በጣም ብዙ ቦታዎች ላይ ሂጃለሁ። ብዙ ሰው መግባባት ያቃተው አንዱ ቁጭ ብሎ ስልኩን እየጎረጎረ አንዱ ያወራል፣ አንዱ እንትን ይላል። ኢቨን ባለፈው በጣም ሩቅ ቦታ ቃሊቲ ዌርሃውስ የሆነ እቃዎችን ላጣራ ሄጄ ነበር። እዛ በሄድኩበት ቃሊቲ በባቡር ነበር ሄድኩትና ባቡር ውስጥ ሁሉም ሰው አይታይም፣ የቆመውም የተቀመጠውም ሁሉም ስልክ ላይ ነው። እና እኔ ሶሻል ሚዲያ ሳልጠቀም በጣም በሐሳቡኝ መስኮቱን እያየው ነበር እየሄድኩ የነበረው። ነገር ግን የሁሉም ሰው ድምጽ የሶሻል ሚዲያው ድምጽ ገብቶ ምን ነው ባየው እስክል ድረስ ነው ያስመኘኝ። ምክንያቱም የሁሉም የማይረባ ኮንተንት እኔ ውስጥ ገብቶ ቆየ። በቃ በጣም ብዙ ሰው የተለያየ አይነት ኮንተንት ነው የሚያየውና የነሱ ኮንተንት እኔን እያናደደኝ መጣና አንዳንዴ ማህበራዊ ህይወት ላይ አይሰራም። ማህበራዊ ሚዲያ በማህበር የምትገለገሉበት ቦታ ላይ ባትከፍቱ ኢቨን ባትጠቀሙ ወይ ደግሞ ሄልሴት ብታረጉ በጣም አሪፍ ነገር ነው። እኔ ይሄ ልክ ሙሉ ሰው እንደሚያየው አድርጌ ነው ማወራችሁ። እኔ በጣም የእንተናሊ ነገር ነው ያስጠላኝ ነገር ነው። እኔ ኮንተንት ብዙ ጊዜ ኮንሱም አላደርግም፣ ግን ደግሞ የነሱን ኮንተንት ኮንሱም እያደረኩኝ ጨጓራ ይቅጥል ይላል፣ አይምሮ በቃ ብትንትን ብሎ ነው ወደ ስራ ቦታ የምደርሰውና አባካችሁን ይሄን ነገር ማስተካከል ከቻላችሁ አስተካክሉት። ሶሻል ሚዲያን ህይወትን ለመቀየር እንጂ ህይወታችሁን እንዲቆጣጠር አትፍቀዱለት። እናንተ ብርቱ ሰው ከሆናችሁ እሱን መያዝ ትችላላችሁ። አንድ ገጣሚ የሚለው አባባል አለ። ድሮ በሬ ነበረ ሞፈርና ቀንበር ይዞ ባለቤቱን የሚመራው፣ አሁን ግን ባለቤቱ ሆነ ሞፈርና ቀንበር ተሸክሞ በሬው በሽምጥ የሚጋልበው አለ ይባላልና አሁን ይሄ ምንድነው አላዋቂ ሰዎች ከፊት መጡና አዋቂ ሰዎች እንኳን ላድርገው እንትን እያሉ ነውና እየነዱ ሰዎች ነውና በጣም ብቻ ነገራቱን በሶሻል ሚዲያ ዙሪያ በጣም ብዙ ወጣቶች ይጎዱበታል ብዬ ስላሰብኩ ነው ይሄን ቪዲዮ እየሰራሁላችሁ። ከወደዳችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ምሽት።